ኦኬ ዛሬ የምናየው እንዴት አድርገን ፌስቡክ ፔጅ ክሬት አድርገን ከኢንስታግራም ጋር ኢንተግሬት እንደምናደርገው ነው። ሶ መጀመሪያ ላይ ፌስቡክ አካውንታችን ላይ እንገባለን። ሶ የምናየው ፌስቡክ ነው። ሜኑ ሚለው ጋር እንገባለን። ወርታችን ስንሄድ ፔጅ ይላል። ሲሞር እንላለን። ፔጅ ሚለውን ከነካም በኋላ ክሬት ሚል ከላይ እናያለን። እሱን ክሬት ስንለው ፐርሰናል እና ፐብሊክ ፔጅ ያመጣልናል። ሶ እኛ ለቢዝነስ ከሆነ የምንጠቀመው ፐብሊክ ፔጅ ሚለውን እንመርጣለን ማለት ነው። ሶ ኔክስት እንላለን። ፐብሊክ ፔጅ ሚለውን ለቢዝነስ ምናምን ነው ይሄ የምንጠቀመው። ከዛ በኋላ እሱን ከመረጥን በኋላ የፔጃችንን ኔም ክሬት እናደርጋለን። ለምሳሌ ሴሊንግ ኤንድ ባይ ከሆነ ሴል ኤንድ ባይ ምናምን ሮቤል ምናምን ክሬት እናደርጋለን። ከዛ በኋላ ክሬት ያደረግነውን ፔጅ ኔም ስም ደግሞ ምንድነው ካታጎሪው፣ ለምሳሌ አሁን ይሄ ትራቨል ኢቨንት ምናምን የሚሰሩ ናቸው እና ትራቨል ካምፓኒ ቱር ኤጀንት የሚያስጎበኙ ስለሆነ ከዛ ጋር ሪሌት የሆነ ካታጎሪውን እናስቀምጥለታለን። እዚህ ጋር 3 ነው አማራጭ የሚሰጠን። ከዛ ጋር ሪሌትድ የሆነ ትራቨል ካምፓኒ ቱር ኤጀንት እና ሃይኪንግ ወደ ተለያየ ቦታ ስለሚወስዱ 3 ነገር እናስገባለትና ክሬት ሚለውን እንጫናለን ማለት ነው። ከዚህ ቀጥሎ ወዴት እንሄዳለን? ፕሮዳክት ሰርቪስ ነው የምንሸጡት ወይስ ክሬተር ናችሁ ፐርሰናል ምናምን ይላል። እኛ ፕሮዳክት ሰርቪስ ነው የምንሸጠው። ስለዚህ ፕሮዳክት ሳይሆን ሰርቪስ ነው፣ ያው ማስጎብኘት ምናምን ስለሆነ ስለ ቻሪቲ ካምፓኒ ኦርጋናይዜሽን ከሆነ እሱን ነው የምንጠቀመው ማለት ነው። ቀጣይ እዚህ ጋር ባዮ ምናምን አስገቡልን ይላል። ሴታፕ ለማድረግ ስለ ካምፓኒያችን አጭር የሚገልጽ ነገር ባዮ ላይ እናስገባለን። ሎኬሽን ኢትዮጵያ የሚለውን፣ ሲቲ ታውን የሚለው አዲስ አበባ፣ ለጊዜው ማለፍ እንችላለን። ፖስታል ኮድ ሁሌ ስናወራ 1000 ነው። ሰው አዲስ አበባ ብለን ስናስገባ ይመጣልና አዲስ አበባ ኢትዮጵያ፣ እሱን ክሊክ እናደርጋለን ማለት ነው። ስልክ ቁጥር፣ ኢሜል፣ ዌብሳይት ግዴታ አይደለም። ኢሜል፣ ዌብሳይት፣ ስልክ ቁጥር ግን ሰዎች ፔጅ ካገኙን በኋላ እንዲደውሉ ኮንታክት እንዲያደርጉን ነው። ሲኖረን ማስገባት ይችላለን። አሁን ለጊዜው ከሌለ ቀጣይ ላይ ኦልዌይስ ኦፕን 24 ሃወርስ እንዳለን ሰዎች ኮኔክት እንዲያደርጉን ማለት ነው። ኤኒታይም እንዲጽፉልን። አሁን ክሬት አድርገናል። ቀጣይ ከስተማይዝ ዩር ፔጅ ነው የሚለው ፕሮፋይል ፒክቸር እና ከቨር ፒክቸር ነው መቀየር የሚጠበቅብን። ቀድመን ሬዲ ማድረግ አለብን የካምፓኒችን ፔጅ። ከዛ በኋላ ደግሞ ምን ይለናል? ኢንቫይት እንድናደርግ ፎር ፍሬንድስ መጀመሪያ ላይ ይሰጠናል። ለሚያውቁን ሰዎች ፔጃችንን ላይክ እንዲያደርጉ ግሮ እንዲያደርግ ፕሮሰሳችን ኢንቫይት አድርጉ ይለናል። ሰሌክት የሚለውን ኦል የሚለውን አድርገን እንልካለን። ይሄ ደግሞ የሚያሳየን እኛ ፌስቡክ ላይ ፎሎ የምናደርጋቸው ፔጆች ከፈለግን ነው። ቀጣይ እዚህ ጋር የመጣው እንድንቀበል ኢሜል ምናምን ኦፕን ማድረግ እንችላለን ማለት ነው። አሁን ፔጁን ከፍተን ጨርሰናል። እንደምናየው ፔጁ ክሬት አድርገዋል። ቱር ኤንድ ትራቭል የሚባለው አሁን ፕሮፋይል ፒክቸር ክሬት እያደረኩኝ ነው። እዚህ ጋር ተመሳሳይ ፒክቸር ለማሳየት ስለሆነ እንጠቀማለሁ። እናንተ ፕሮፋይል ፒክቸራችሁ እና ከቨር ፒክቸራችሁ የተለያየ ነው የሚሆነው ማለት ነው። ፕሮፋይል ፒክቸሩ አለቀ። አሁን ደግሞ ከቨር ፒክቸሩን አፕዴት እናደርጋለን። ያው ሁለቱንም ክሬት አድርገናል። ሴቭ ማድረግ ነው። ቀጣይ ሜታ ቢዝነሱ ትንገባና አሁን ደግሞ ከኢንስታግራም ነው ኢንተግሬት የምናደርገው ማለት ነው። አሁን እዚህ ጋር የምታዩት የተለያየ ፔጆች አሉ። ቢዝነስ ሱት ላይ ምንመርጠው አሁን የካምፓኒውን የትራቨል ቱር ነው። እሱን ገባው። እዛ ጋር እንደምታዩት ኮኔክት አልሆነም ኢንስታግራም። አሁን ቀጣይ የምናደርገው ኢንስታግራም ኮኔክት ነው። ኮኔክት አካውንት እንለዋለን። ኮንፊርም እንላለን። ከዛ እዚህ ጋር እንመጣለን የትራቨል የሚለውን ከዛ ኮንቲኒው ማለት ነው። ኢንስታግራም ኮኔክትድ ይለናል። አሁን ደግሞ ፌስቡክ ላይ ስንፖስት ኢንስታግራም ላይ እንዲመጣ ኦን ማድረግ ነው ማለት ነው። አንድ ቦታ ላይ ነው ሁለቱም ላይ ፖስት ማድረግ እንችላለን። ሁለቱም መግባት ሳይጠበቅብን አንዳንዴ ስንፖስት ከፈለገን ኢንስታግራምን እዚህ ጋር ክሊክ ሳናደርገው ፌስቡክ ላይ ብቻ ማድረግ እንችላለን። ወይ ደግሞ ሁለቱንም ክሊክ አድርገን ሁለቱም ጋር ይሄዳል ማለት ነው። አሁን ሴታፕ አድርገን ጨርሰናል ፌስቡክ እና ኢንስታግራማችን ማለት ነው። አሁን ወደ ቢዝነሱ ድጋሚ እንገባና አያችሁ ከላይ ፌስቡክ እና ኢንስታግራም ሁለቱም ሃይላይት ሆነው በደንብ ይታያል። ኢንሳይት ማለት እንችላለን። ከቢዝነሱ ሆነን ቡስት ማድረግ ኢንጌጅመንት፣ ሪች፣ ኢንትራክሽን፣ ቪው ያለንን ቡስት ማድረግ እንችላለን ማለት ነው።